ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ቦታ ሁሉ ጌታ ይጠብቃችሁ ማለት እፈልጋለሁ። እኔ ጋር የነበራችሁ እስካሁን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ እኔ ጋር የነበራችሁላችሁም በጣም አመሰግናችኋለሁ። ተባረኩ። ዋንኬ ገብቻለሁ። ዋንኬ እንዲገባ ደግሞ እኔ ጋር የነበራችሁላችሁ በጣም አመሰግናችኋለሁ። ተባረኩልኝ ማለት ፈልጋለሁ። ዛሬ ደግሞ በሌላ ቪዲዮ ነው የመጣሁት። ያው ከስራ ጋር ቶሎ ቶሎ ቪዲዮ መስራት አልቻልኩም። ይቅርታ ይቅርታ የጠየቃችሁኝ ሰዎች ቪዲዮ እንዲሰራላችሁ። ባለፈው እንጀራ ሰርቼ ነበረ። በአፋን ኦሮሞ ነው የሰራሁት። ብዙ ሰው በአማርኛ ስርልኝ ያላችሁ ሰዎች አላችሁ። እኔም በቻልኩ መጠን ማለት ነው ቪዲዮ ይዤ መጥቻለሁ። እንግዲህ ቀስ ብላችሁ ስሙ። እኔ አማርኛ በደንብ ማውራት ብዙም ስለማልችል በቻልኩት ግን አወራለሁ ማለት ነው። እና እንጀራ እንዴት መስራት እንዳለብኝ፣ እንጀራ በጣም ቀላል ነው። ያ ሀገራችን እና እዚህ ይለያያል። ጤፍ እና ዱቄት ነው፣ እዚህ የዳቦ ዱቄት ነው። ቢሆንም ግን አንዳንድ ጊዜ ሰርተን መብላት እንችላለን፣ ከናፈቃችሁ ማለት ነው እንጀራ። ስለዚህ በጣም ቀላል ነው። እኔም ቪዲዮ አይቼ ብዙ ጊዜ ሰርቼ ነበር። ሰዎች የሰሩ ቪዲዮ አይቼ ማለት ነው፣ አልተሳካልኝም። በራሴ መንገድ ደግሞ እስቲ እንዲህ ቢያረግስ፣ እንዲህ አድርጌ ቢሰራስ ቆንጆ ይሆንልኛል ብዬ ያሰብኩት ሞክሬ ሰርቼው ተሳካልኝ ማለት ነው። ስለዚህ እሱ ነው የሚያሳያችሁ ማለት ነው። ዛሬ በጣም ቀላል ነው። እስከ ተከታተሉ። በጣም ቀላል የሆነ ስራ ነው ማለት ነው። ምንም ጊዜ አይወስድም። ስለዚህ እንዴት እንደሚሰራ አሳያችኋለሁ። እንዴት ሰርቼ ቆንጆ እንደሆነልኝ፣ እንዴት እንደተጠቀምኩ አብረን እናያለን ማለት ነው። ሰርታችሁ እስቲ ሞክሩ። ከወደዳችሁ ደግሞ ኮሜንት ላይ ጻፉልኝ። ምን እንደሚሰራላችሁም ጻፉልኝ። ጥያቄም ካላችሁ በቪዲዮ ይመጣሉ ማለት ነው። በጣም አመሰግናለሁ ስለጠየቃችሁን፣ ስላበረታታችሁን ሁላችሁም በጣም አመሰግናለሁ። በድጋሚ በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ውድ ቤተሰቦች ይሄው የሚበቃኝን አዘጋጅቻለሁ፣ ዱቄት ማለት ነው። እዚህ ላይ የጨመርኩት 2 ማንካ ስኳር እርሾ ማለት ነው። ከዛም ጨው ጨምራለሁ፣ ትንሽ ጣዕም እንዲኖረው ማለት ነው። የሚበቃኝን ነው። እኔ ብቻ ስለሚበላ ማለት ነው። የሚያስፈልጋችሁን ማዘጋጀት ትችላላችሁ። ከዛ ትንሽ ለብ ያለ ውሃ፣ ቀዝቃዛ አይደለም በጣምም የሞቀ አይደለም ማለት ነው የጨመርኩበት። እንደዚህ ብዙ ምሽት አላረኩም፣ በእንትን ነው እንደዚህ የሰራሁት እንደምታዩ ነው ማለት ነው። ምንም ማሸት መቆየት አያስፈልግም። ጤፍ አይደለም። ስለዚህ ይሄ ትንሽ ከቆየው በኋላ 2 ሰዓት ተኩል ነው ያስቆየሁት። ይሄን ይመስላል። 2 ሰዓት ተኩል ቆይቶ እንዲህ ቦካልኝ ማለት ነው። ይሄው እንደምታዩ ነው። ትንሽ ወፈር አርጌ ነው ያስቀመጥኩት። እንግዲህ አሁን ወደ መጋገር እንሄዳለን ማለት ነው። እንጀራ ይሄ ላይ ነው የሰራሁት። እንትን እሳት ሳልከፍት በፊት ነው ማለት ነው። ትንሽ የዘይት አርጌ እሽት አርጋለሁ በሶፍት። ከዛ ቀዝቅዞ እንዳለ ነው አረኩበት ማለት ነው። ካረኩ በኋላ ነው እሳት የከፈትኩት፣ ጋዜን የከፈትኩት ማለት ነው። ይኸው ትንሽዬ በጣም ወፈር ስለሆነ ነው ውሃ የጨመርኩበት። ይሄን እንዲህ ነው የሚመስለው። ይሄ ነው የሚመስለው ማለት ነው እንጀራው። 2 ሰዓት ተኩል ነው ያስቆየሁት። ያው ከ2 ሰዓት እስከ 3 ሰዓት ማቆየት ትችላላችሁ። ከዛ መስራት ነው በቃ። ምንም አያቃጥልም። መብጋቱ ደግሞ ጤፍ አይደለም። ስለዚህ እኔም 2 ቀን አሳድሬም ሞክሬ ነበር፣ ግን አልተመቸኝም ነበረ። ይሄው ምንም በትኩሱ መብላት ትችላላችሁ ማለት ነው። እንዲሰርታችሁ በጣም ቀላል ነው። ምንም የጨመርኩበት ነገር የለም ሌላ። ቶሎ ነው እንደምታዩ ቪዲዮ ላይ የሰራሁት ማለት ነው። 2 2 ማንካ ስኳር
እርሾ ነው የጨመርኩት። ጨው ደግሞ ያስፈልጋል ትንሽ ጣዕም ይኖራል ማለት ነው። እና ይሄ ነው የሚመስለው። እስከሚበቃ ድረስ ነው ወጥ ሰርቻለሁ። ይሄው ድምፄ ደግሞ ትንሽ ጉንፋን ይዞኝ ነው። ቤተሰቦቼ ይቅርታ እንግዲህ በቻልኩት መጠን ሰርቻለሁ። እንዲህ ሰርታችሁ መብላት ትችላላችሁ። በጣም ቀላል ነው ማለት ነው። ምንም ጊዜ አይወስድም ማለት ነው። 2-3 ቀን ማሳደር ምንም አስፈላጊ አይደለም ማለት ነው። ምንም አያቃጥልም። ጤፍ ነው መቡካት በደንብ መቡካት አለበት እንጂ ይሄ የዱቄት ስለሆነ ምንም እንትን የለውም ማለት ነው። ምንም የሚቆይበት ምክንያት የለውም። ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ጌታ ይጠብቃችሁ።